አስክሬኗ ኢትዮጵያ ገብቷል። ቤተሰቦቿ እጅ ገብቷል። እህቷ እጅ ገብቷል። እህት ወንድም አላት ማለት በቃ ዓለም በቃኝ ብለህ የምትገባበት የዘላለም ቤትክ ነው። ነገ አንተም በዚህ ውስጥ መግባት አይደለም አንተ ዓለም ምድር ላይ ያለው ሰው ሁሉ እዚህ ይሄ የዘላለም ቤታችሁ ነው። ዛሬ የሰራችሁት ጭቃ ቤት፣ ዛሬ የገነባችሁት ቪላ ቤት፣ ዛሬ የገነባችሁት ፎቅ፣ ዛሬ ሌላውንም በጎን እያወሩ ግን ለሀገሯ መሬት እንድትበቃ አደረጓት። አንተ ሮጠህ ከሄድከው ለገዛችሁ መሬት ነበረ። እሱን እያመቻቸህ ነበር። ሮጠህ ሄድከው አስክሬኗን ልትቀበል አይደለም። እዛ ኢትዮጵያ ለገዛችሁ ቡቱቱ ለቡቱቱ ካንተ ግን አረቧ መዳሟ እስቲል ነው። እኔ እናቷ ልጅ መስያት ይሁን አላቅም። እኔ ጋር ነው የምትደውለው። እንዴት ሆነ ገባዊ አስክሬኑ እንዴት ነው ቤተሰቦቿ እጅ ገባዊ ምናምን። አንተ ደግሞ በጎን የመሬቱ እንደዚህ ነው ቤቷ እንደዚህ ነው። ወረዲ ትታውኩ ሄዳለች። እሷ አይደለም ይሄ ኢትዮጵያ ውስጥ ያለው ቤት ዓለምን ትታ ሄዳለች እቺ ልጅ። እናንተ ሴት ጓደኞቿ ደግሞ ከንቱ። እኔ እንደዚህ አይነት የሴት ጓደኛ በዙሪያዬ እንዲኖርም አልፈልግም። አፈር ብሉ። ለስሙ ቲክቶክ ላይ ፎቶዋን አድርጋችሁ እኔን በሚል የታምራት ሙዚቃ በሱ አድርጋችሁ ሀዘንተኛ መስላችሁ ፕሮፋይል ቀየራችሁ። በጎን ደግሞ ከሱ ጋር እየተሞዳሞዳችሁ ከመዳሞቿ ብር ልትቀበሉ መዳሞቿን ጭንቅላታቸውን አዞራችሁ። ባይዘዌ ሰውየውም መዳሚቷም ከኔ ጋር ያወራሉ። እኔ ሰው እንድጠላ እንድጸየፍ ሁላን ያደረጋችሁ በተለይ የአስጋል ጓደኞች ሴቷ አንተ ፍቅረኛውም ሰው እንድጸየፍ ሁሉንም ጓደኛ ብዬ የምቀርባቸውን ሰዎች በጥርጣሬ አይን እንዳይ። ኦኬ ነገ እኔስ ብሞት እኮ እችን ሱቅ ከቨሯን ልውሰዳት እንትኗን ልውሰዳት ነው የሚሉት ቀድሞ እንደዚህ እንዳስብ አደረክኝ አንተ ሰይጣን ማለት ነው። ሰው እንዴት አስክሬኗ ሳይገባ አንተ ትላንትና ካንተ ጋር ተገናኝታ በእግሯ መጥታ በሳጥን ታሽጋ ይሄ የስንት ሰዓት መንገድ ለተጓዘች ሬሳ አንተ በዚህ ህይወት ላይ ትቆምራለህ። በዚህ ህይወት ይቆመራል። ይሄ ማለት በቃ ዓለም በቃኝ ብለህ የምትገባበት የዘላለም ቤትክ ነው። ነገ አንተም በዚህ ውስጥ መግባት አይደለም አንተ ዓለም ምድር ላይ ያለው ሰው ሁሉ እዚህ ይሄ የዘላለም ቤታችሁ ነው። ዛሬ የሰራችሁት ጭቃ ቤት፣ ዛሬ የገነባችሁት ቪላ ቤት፣ ዛሬ የገነባችሁት ፎቅ፣ ዛሬ የምታደርጉት ወርቅ፣ ዛሬ የምንከፍተው ሱቅ፣ ዛሬ የምናደርገው ምንም ነው፣ ጊዜያዊ ነው። ዘላለም ቤታችን ይሄ ነው። ሊመስላችሁ ይችላል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። የዘላለም ቤታችሁ ቢመራችሁም ቢጣፍጣችሁም ይሄ ነው። ዋጋ ለከፈለችልክ ሰው ላደረገችክ ያችን የምትመስል ቆንጆ ልጅ አለፈልንም አላለ ይውልህ ምድር ላይ ፈጣሪ ሁሉንም በ9 ወር ነው የሚፈጠረው፣ በ8 ወር የሚወለድ አለ። የፈጣሪ ስራ ነው። ሀብታምም ሁኑ ድሃ፣ ወደዳችሁም ጠላችሁም ከአፈር በታች እኩል ነን ሁላችንም። እኔም ሞትኩ፣ 1 ሚሊዮነር ሞተ፣ አንድ የምታረገን አፈርና እቺ ሳጥን ናት። የሳጥኑ የእንጨቱ ዋጋ ሊለያይ ይችላል፣ አፈሯ ግን አንድ ናት። አንተም ላይ ድንጋይ ይጫናል፣ እኔም ላይ ድንጋይ ይጫናል። አንተ ዛሬ መስሎ ከዚችን ልጅ የለፋችበትን ሽንት ቤት ያጠ እናንተ ጓደኞቿ እናንተ ቆሻሾች እኮ ኢቲኤም ካርዷን መፈለግ ጀመራችሁ። እናንተም ጓደኛ ናችሁ። እናንተ ቆሻሾች፣ እናንተ ጓደኞች ናችሁ። ኢቲኤም ካርዱን ቤት ውስጥ ፈልጉ መባባል ጀመር። የእያንዳንዳችሁ መረጃ እጄ ገብቷል። አፈር ብሉ። እንደናንተ አይነት ጓደኛ ከሚሰጠኝ እናቴ ትሙት ሰውነቴ በቁስል ተወርሶ ለማኝ በቃ ሰው ሀገር ላይ መሞት ይሻላል። እንደሷ እድሜ ልክ መሞት ይሻላል። ዘላለም ካጠገባችሁ ተለይታ ደብዳቤ ጽፋላችሁ ለሞተች ልጅ በዚህ ደረጃ ነው ቁማር የቆመራችሁባት። ከዛ በጎን ደግሞ እነ ጂጂንና እኛን ልታባሉ ነበር። ያ ደግሞ አልተሳካም። ደግነቱ እዚህ ሀገር ባንክ ቤት ሲከፈት በኔ ስም ከሆነ
ውክልና ካልሰጠው በስተቀር ኢቭን ውክልና ኖሯችሁ ብር ማውጣት አትችሉም። መንግስት ካልፈቀደ በስተቀር ታንቃችሁ ትሞታላችሁ። እዚህ ሀገር አንድ ድርሃምም ይሁን እህት አለቻት። ለእህቷ ነው የሚሰጠው። እኛ አይደለን የምንሰጣት፣ የሚሰጧት የህግ አካላቶች ናቸው። ኦኬ እናንተ ቆሻሾች እንዳላያችሁ ይሄ አሁን የአስክሬኗን ፎቶ እያደረጋችሁ ምናምን ይሄ ለዚህ ነው ህይወትን የማላምናት። እኔ እናንተን ፎቶ አድርጌ ኢቭን ቤተሰቦቻችሁ እንዲደነግጡ ነው የማደርገው። ሞቱ ብዬ ነው የምፖስታችሁ። አንተ ቅርሻታም ያልጋ ስተት ይሆንክ ደግሞ እዚሽ ቲክታክ ላይ እኔ ቲክታክ ላይ ዝር እንዳትል ኦኬ። ቤተሰብ የላትም እህት ወንድም የላትም ብላችሁ ሬሳ ለመስረቅ የሞከራችሁ ናችሁ። ቆሻሻ ያልጋ ስተት ሁላ አፈር ብሉ። ደስ የሚለው ነገር እኔ እንደዚህ እንደ ማስቲካ አኝኬ ስለያዝኳችሁ እያንዳንዳችሁ እንቅስቃሴያችሁ ልክ እንደ ክትትል ፖሊስ እንደዛ እያንዳንዳችሁ እንቅስቃሴያችሁን የዚች ልጅ አስክሬን እስኪገባ ድረስ ስከታተላችሁ ነበር። በተለይ ባልየው ጓደኛዋ እያንዳንዷ እንቅስቃሴያችሁ እከታተል ነበር። ልትበሏት ያሰባችኋትን $6000 አንገታችሁ ላይ እንደዚህ ቆሜ ሳትበሏት ተፍታችኋታል። ትላንትና ሴትዮዋ ልትደውል ነበረ። ሶል ነው እንደውም እኔ በጣም ከመደንገጥ የተነሳ ሶል ነው መዳሚቷን ራሱ ያናገራት። መቤቴ ማለት በዚህ ደረጃ ሰው ልጅ ሞቶ ሳጥን ውስጥ ተዘግታ ትላንት አብራኝ የነበረች ጓደኛ ይሄን ሱቅ ሸጬ ሬሷን እልኳለሁ። ጓደኛ የሆነች ኢቭን ወጥቼ አለምንላትም። ማርያም ለምን ወርቄን አልሸጥም? ሶል ነው ያናገራት። እንዳታስገቢ በላት ማለት በቃ በጣም ደንግጬ። ምክንያቱም ታውቁትማ ከአንድ ኢትዮጵያዊ ራሱ እኮ ይሄ እናንተ እኛ እኮ ሲጀመር የፈለገ ተጣልተን ለቅሶ አለ ሲባል እኮ ጥቁር ለብሰን እኮ ምን ቀብር እኮ ነው ራቅ ብለን ራሱ የመረረ ጸብ ተጣልተን ፍርድ ቤት የሚያደራርስ ኬዝ እንትን ብሎ ሀዘን ላይ ግን ኢትዮጵያዊ ሁሉም አንድ ነው። የፈለገ በዘር ልንባላ በዘር አንተ አማራ አንተ ኦሮሞ አንተ ትግሬ ተባብለን የፈለገ እንቀጣቀጥ ሀዘን ሲመጣ እኮ አንድ ነን። እመቤቴ ማለት እንባችን የሚመጣ ሰዎች ነን። ወደዳችሁም ጠላችሁ እንባዬ አይመጣም እንኳን ብትሉ ኖ ይሄንን ብሔር ይሄንን ዘር እጠሏለሁ እንኳን ብትሉ የሆነ የሚያሳዝን ፓርት ላይ ውስጣችሁ ተነክቶ ታለቅሳላችሁ። ይሄ የኢትዮጵያኖች ነው። እና እኔ ደግሞ የዚች ጓደኛና ይሄ ባልየው እኔ ሰቀጥጣችሁ እመቤቴ እኔ አሁን ላይ ሳስባችሁላ ሰው ላጤ ሆኖ መኖር ይሻላል። ባይዘው ትላንትና ሳሪ ቤት መታ ትዜላችሁ አድነቅ እያስወጣ ሄሎ ሳሪጌ በእናትሽ መዳምቷ ጋር አንድ ሰው ብቻ ይደውል። ሁሉም እየደወለ የሆነ ነገር አስተካክሎ አንዷ ደዋይ ባይዘው ራስሽ ነሽ። ለዛ ነው የፈጠፈጥኩሽ። ምክንያቱም ትላንትና በጣም ደክሞኝ ስለነበረ እንደው ባገኝሽ ደግሞ እንደው በአካል በፈጠፍጥሽ ደስ ባለኝ። አንዷ ደውለሽ ልትቀፊ ስትሯሯጭ የነበርሽ አንቺ ነሽ። ግን ደስ የሚለው ነገር መዳሟን ምን አልኳትኝ? እስፍሬ መዳም እህት ወንድሞች አሏት። እሷ የምታስተምራቸው ልጆች አሉ። ሀዘኑ ይለፊ ትቀበርና ከዛ በኋላ ከቤተሰቦቿ ጋር አገናኝሻለሁ፣ ከኤምባሲ አካል ጋርም አገናኝሻለሁ። ቤተሰቧን ሰፖርት የምታረጊ ከሆነ ኤትሶኬ ችግር የለም አልኳት። እኔ አንተን ባገኝክ ወሸላህን ሁላ ብቆርጦ ደስ ባለኝ። ሌላ ሴት ጋር እንዳትሄድ። ዳሩ እዛው ጓደኞቿ ናቸው የያዙ። ካሁኑ እዛው ነው የተጣበሳችሁት። ፈቀቅ ራሱ አላልክም። ቆሻሻ ያልጋስተት ሳሪ አለሽ አሁን ሳሪ አራሱ ፈጣሪ ጠይቃቸው። እነዚህ እኮ ተጠየቁ አልተጠየቁም እኮ ኦልሬዲ እቺ ልጅ ወደ እውነተኛው ቦታ እኮ ሄዳለች። ቀላ እናንተ ዱባይ ወንድ በነገራችን ላይ ጂጂን ፎሎ አድርጓት እሺ ሁላችሁ። ማርያምን በረዶ ዝናብ እየዘነበ የእህታችንን አስክሬን ስደት ላይ አትቀርም ብላ እህቴ እያሉ አልቀሰው አስክሬኗን የላኩት እነ ጂጂ ናቸው። ማርያምን ሁላችሁም 2000 ምናምን ሰዎች አላችሁ። ቴንኪዩ በላት ፎሎ አድርጓት እሺ ጂጂ ማርያምን እንዴት አድርገው በቃ የሆነ አላድር ወገን አለ የሚባል በቃ እንደዛ አልቅሰው በቃ እንትን ብለው በቃ እህቴ ብለው እነ መቅዲ እያለቀሱላ ቪዲዮ እኔ ደርሶኛል። ማርያምን እህቴ ብለው ብር እንትን ብለው እናመሰግናለን ጂጂ በሏት። ማርያምን እናመሰግናለን ጂጂ በሏት። ሁላችሁም ፎሎ አድርጓት። ለቲክታክ ኢቭን አዲስ ናት።
ግን በቃ በውስጥ በጣም ብዙ ስራ የምትሰራ ልጅ ናት። በጣም ብዙ ስራ ማርያምን ኢቭን ያንን ሁሉ ነገር እንኳን እኛ እዚህ በእንትን ስንጮህባት ምናምን ኢትስ ኦኬ ብላ ችላ በጣም ብዙ ነገር ሰፖርት አድርጋ ለሀገሯ መሬት ያበቁ እነ መቅዲ እነ ጂጂ ናቸው። ሁላችሁም ፎሎ አድርጓት። ጂጂ እናመሰግናለን በሏት። ማርያምን ጥሩ ሰው ጥሩ ነው። መቼ ይሄንን መድከም እንኳን የሚገባው እንትን ነበር ባልዮ ነበር። እኔ እንደውም እዛ ኤርፖርት ሄዶ ደግሞ ሰዎቹን እንዳያጉላላ ብዬ በቃ ይሄ ነገር ወጥቼ እንዳልናገር እስከ በቃ አስክሬኗ እጃቸው ላይ እስኪገባ ድረስ እኔ ባልዮን ኢቭን እኮ አልተናገርኩም። በቃ እያነቀኝ ከዛ መዳሚቷ ደወለችና አንቺ መሲ የምትባየው ልጅ ትለኝ፣ አዎ እባክሽን ያንቺን አካውንት ስጪኝ። እኔ አካውንት አልሰጥሽም፣ ብር አሁን አያስፈልግም። ኢትዮጵያን እህቶቿ ብር አዋጥተውላታል። ነገር ግን አንቺ ልትረጂ ከፈለግሽ ችግር የለም፣ የቤተሰቦቿን አካውንት እንሰጥሻለን፣ ከእህቶቿ ጋር እናገናኝሻለን። ከዛ ለመዳሟ ለከ ልጅ አለኝ ብላታለች። ልጅ አለኝ ያለቻት የእህቷን ልጅ ነው እና ልጅ አለኝም ብላ ነበር። ልጇ ስንት ዓመቱ ነው ምናምን ብላ ጠየቀችን። ነገርናት፣ አስረዳናት። በጣም አዝና እኔ ትቻት ልመጣ ራሱ አልፈለኩም፣ ግን ህጉ በቃ ሄዱ ስላለን ነው። እና ደግሞ በጣም ደንግጬ ነበር። ቫኬሽኔን ሁላ ትቼን ይመጣው ወላሂ እኔ አልተዝናናሁም አለች። ጭራሽ አልተዝናናሁም። ፖሊስ ጣቢያም ስንመላለስ ነበረ። ከዛ በኋላ የመጨረሻ ፋይናሉ ውጡ ስንባል ወጣን እና እባክሽን ሬሷ እዛ እንዳይቀር ጀናዛ ወደ ኢትዮጵያ ብሄድ ስለኝ እህቶቿ ኧረ አሁን እኮ ደውሎልኝ ነበር አለች። ምን ብሎ ብር ብሏት ማለት ነው። ፈጣሪ ያሳያችሁ። ፓስፖርቷና ስልኳ እና ደግሞ የእጅ ቀለበቷ ፖሊስ እጅን ያለው ቱርክ ማለት ነው። አይሰጥም በዛ ሀገር ህግ ማለት ነው። ለኤምባሲ ነው እነሱ እንትን የሚሉትን ማጣራት ያለባቸውን አጣርተው ከዛ ያንን እቃ የሚሰጠው ለኤምባሲ ነው። ለኤምባሲ ሲሰጥ ኤምባሲ ደግሞ ወስዶ ለቤተሰብ ያስረክባል ማለት ነው። እንትኑ ይሄ ነው። ከዛ በተረፈ አስክሬኗ ኢትዮጵያ ገብቷል። ቤተሰቦቿ እጅ ገብቷል። እህቷ እጅ ገብቷል። እህት ወንድም አላት። እንደገና ደግሞ ይመስለኛል ካልተሳሳትኩ ደግሞ ወደ ሌላ እንደ በጉራጌ ባህል የለቅሶ ስነስርዓት አለ መሰለኝ። ጻፉ እስኪ ከታቸው የጉራጌ ልጆች ካላችሁ የለቅሶ ስርዓት ባህል አላቸው መሰለኝ። እንደ የኢትዮጵያ የራሳችን ሆነ ባህል አለ አይደለ? የሆነ በጉራጌ ደግሞ የሆነ የራሱ የሆነ ባህል አለ። በዛ ባህል መሰረት ኢቭን ሽማግሌ ላክ በቤተሰብ አግባት ቀለበት እሰርላ ሲባል አይፈልግም ነበር። ቀጥል አድርጎ ለዚህ ሁሉ ያበቃት እሱ ነው። እና በጉራጌ ባህል በስርዓቱ ሬሷ አሁን ኢትዮጵያ ገብቷል። ታጥቦ ምናምን እንትን ብሎ እኔ ሙሉ ፎቶ ልከውልኛል። ሙሉዋን አይቻታለሁኝ። እንደዚህ ውስጧን ይሄ ለምርመራ የሚከፈታል አይደል? እና ተሰፍታለች። ሽቦ ነው እንትኗ ማለት ነው። እኔ እንትን ለመሰለኝና ሰባት ቤት መሰለኝ። አዎ ሰባት ቤት ጉራጌ እና በዛ በባህል አለ መሰለኝ። የየሀገራችን እንትን አለ አይደለ? የለቅሶም የሰርግም ስነ ስርዓት አለን አይደለ? እንደዛ ማለት ነው። እና ኢቭን እሱ እንትን በቃ እንዲጋቡ ምናምን ሲጠየቅ እንትን ይል ነበረ።